ኤፕስተን ማን ነው? ከኢትዮጵያስ ጋር ምንድነው የሚያገናኘው? በዚህ ቪዲዮ ዘርዘር አድርጌ የማሳያችሁ ይሆናል። በመጀመሪያ ደረጃ ኤፕስተን የሚባለው ሰውዬ ባለሀብትና ብዙ ሰዎችን ሀብታሞችን እየሰበሰበ የሚሸቅልባቸው ሰው ነው። ነገሩ እንዲህ ነው የጀመረው። መጀመሪያ ግን ከኢትዮጵያ ጋር ምንድነው የሚያገናኘው ከተባለ ሰሞኑን በወጣ መረጃ እሱ ላይ በጣም ብዙ የወንጀል ምርመራዎችን ሲደረግበት ነበረ። ግን በአሁኑ ሰዓት ላይ አንድ የፖሊስ አካል በቃ እንደዚህ ጣቢያ ነገር ነው የሱን ፋይል ከ3 ሚሊዮን በላይ ፋይል እንዳለና ከ180 ሺህ ፎቶ በላይ እንደወጣበት ያው ሲያደርጋቸው የነበሩትንና ያነሳቸውን ፎቶች እዛ ውስጥ ደግሞ ብዙ ባለስልጣናት አሉ። እንደዚሁ ስማቸው የተጠቀሰም ሀገሮች አሉ። አንዷ የኛ ሀገር ኢትዮጵያ ናት። ማነው ምንድነው የተፈጠረው የሚለውን ነው በዚህ ቪዲዮ በደንብ አድርጌ ማስረዳችሁ ይሆናል። መጀመሪያ እንደተነገረው ከሆነ ከ2000 በላይ ቪዲዮና ፎቶ ደግሞ ከ180 ሺህ ፎቶ በላይ ፋይል ከተባለ ደግሞ ወደ 3 ሚሊዮን ፋይል ነው የወጣው ከዚህ ሰውዬ ማለት ነው። እያንዳንዱ ሀገርን ነክቷል። እያንዳንዳቸው ሀገር ውስጥ ያሉ መሪዎችና ታላላቅ ባለስልጣናቶችም ስማቸው ተጠቅሷል። እንዴት መሰላችሁ የሚጀምረው? ኤፕስተን የሚባለው ሰውዬ መጀመሪያ አስተማሪ ነበረ። ታዲያ እያስተማረ ባለበት ሰዓት ላይ የሚያገኘው ገንዘብ በቂ ስላልነበረ የሥራ መቀየር ያደርግና የቀየረውን ሥራ ምን እንደሆነ ባላውቅም እንግዲህ በጣም ብዙ ገንዘቦችን ማግኘት ይጀምራል። ወዲያውኑ ቀጥታ ያደረገው ምንድነው? ደሴት ነው መግዛት የፈለገው። ታዲያ ደሴት ይገዛና ደሴቱን ለምን እንደምትጠቀመው ገና መጀመሪያውኑ አቅዶበት ነበረ። ደሴቱ ላይ የተለያዩ ቪላ ቤቶችንና ብዙ እንግዳ መያዝ የሚችል አልጋ ያላቸውንም ቤቶች በደንብ አድርጎ ይሰራል። ደሴት ሲባል እንግዲህ አንድ ቦታ ራቅ ብሎ ያው ዙሪያውን የሚከበው ውሃ ነው። ማንም ወደዛ መድረስ አይችልም። ፖሊስ የለም፣ ታክስ ምናምን የለም። ማንም ሰው ዞር ብሎ የህግ አካል ቦታውን የሚያየውም ቼክ የሚያደርገውም የለም። ታዲያ ያንን ቦታ ካስተካከለ በኋላ እያንዳንዱ የሚቀጥራቸውን ሰራተኞች በድብቅ ይነግራቸዋል። እዚህ ከተቀጠራችሁ በኋላ እዚህ ያለውን ሚስጥር ሌላ ቦታ እንዳትናገሩ ወይንም ደግሞ ለማንኛውም ሆነ ህግ ጠበቃ እንኳን ማንም ሰው እንዳያወራ የሚያስፈርማቸው የሆነ ነገር አለ። እያንዳንዱ ሰራተኛ ያንን ፈረመ ማለት አንዲትም ቃል ወደ ውጪ ከተነፈሰ ያው በራሱ ፈረደ ማለት ነው። ስለዚህ ሁለተኛው ስራው ምን ነበረ? የራሱን የግል ጀት መግዛት። ምክንያት የሆነው ደግሞ እያንዳንዱ ወደዚህ ቦታ የሚያጓጉዛቸውን እቃዎችም ሆነ ሰዎችም በሚስጥር መያዝ አለባቸው ማለት ነው። የግል ጀቱን ደግሞ ከገዛ ማንም ይሄንን የሚቆጣጠረው የለም። ነገሩ እዚህ ጋር ነው የሚጀምረው። ያደረገውና የሰራውን ነገር ልንገራችሁ። ባለ ሀብት በጣም ስለሆነ እያንዳንዱ ታዋቂ ሰዎችን መዝናናት ይፈልጋሉ። ሀብታም የሚባሉ ሰዎች የሀብት ማማ ላይ ሲደርሱ እንግዲህ ምን ማድረግ እንዳለባቸው ስለሚጠፋባቸው ገንዘባቸውን ካገኙ በኋላ የሆነ ስልጣን ሽሚያ ይሄዳሉ፣ አሊያም ደግሞ የሆነ ለየት ያለ ነገር መሞከር ይፈልጋሉ። ስለዚህ እነዛን ሰዎች መሰብሰብ ይጀምራል ማለት ነው። እኔ ደሴት ጋር ትመጡና መዝናናት የምትፈልጉ ሰዎች ካላችሁ እዚህ ትዝናናላችሁ። ስትዝናኑ ግን ሚስጥራችሁ የተጠበቀ ነው፣ ማንኛውንም ነገር ማድረግ ትችላላችሁ ይላቸዋል። መጀመሪያ ግን የሄዱት ጥቂት ሰዎች ነበሩ። እነዛን ይዟቸው የሄዳቸውን ሰዎች የሚያዝናናቸው ሴት ትናንሽ ወይንም ቲኔጀር የሚባሉት ልጆችን እዛ እየሰበሰበ በእነሱ ሲደንሱ ማየት ወይ የሆነ ዊርድ የሆነ ነገር ማድረግ። እኔ እዚህ ላይ ቃሉን ባልጠራውም ግን በጣም የሚያስጠላ ነገሮች እንዳለ እዛ ላይ ይሞክራሉ ማለት ነው። የሚያደርጉት አብዛኛውን ነገር ቢኖር ጭፈራዎችን ማየት ምናምን እና ልክ ከነዛ ታዋቂ ሰዎች ለምሳሌ ብዙ ስማቸው የተጠቀሱ ሰዎች አሉ። ወደዛ ቦታ እየሄዱ ልክ እዛ ሲሄዱ በድብቅ ይቀርጻቸዋል። ወይ አብረው ከትንንሽ ልጆች ጋር ሲደንሱ ምናምን ይቀርጻቸውና ያንን የተቀረጹበትን ፎቶ መልሶ ለባለስልጣኖቹ ያሳያቸውና ማስፈራሪያ ያደርገዋል ማለት ነው። ያ ማለት እሱ ምንም አይነት ወንጀል ቢታወቅበትም ከዛ በኋላ አይታሰርም ወይ ክስ አይቀርብበትም ማለት ነው። ክሱን ራሱ ሊያቀርብበት የሚችሉ ሰዎች ሚስጥራቸውን ይዞባቸዋል። አብሮት የተያያዛቸውን ፎቶዎች ወይ የሆነ ነገር አድርጎ ያስፈራራበታል። ነገር ግን ክፍያቸውን ይከፍላሉ፣ እዛ መጥተው የተዝናኑበትም ማለት ነው። የመጀመሪያው እንግዲህ እዚሁ አፍሪካ ውስጥ በጣም ብዙ ጊዜ ስሟ የተጠራችው አንደኛዋ ግብፅ ሆናለች። ከግብፅ እንግዲህ ብዙ ባለስልጣኖች እዛ ሄደው ተዝናንተዋል ማለት ነው። ኢትዮጵያም በአንድ ሰው ስሟ ተጠርቷል። ስሙን ባልናገርም የትምህርት ሚኒስቴር እዛ ላይ ስሙ ተናግሯል። ፋይል ብቻ ነው የወጣው ወይንም ደግሞ ስሙ እዛ ላይ ተጠቀሰ እንጂ ምን አደረገ ምንድነው ፎቶ ምናምን ይሄ ነገር የወጣ የለም እስካሁን ድረስ። ነገር ግን እነዚህ ባለስልጣኖች እዛ ሄደው ምንድነው የሚያደርጉት? ይህንን እስቲ ወደ ውስጥ በደንብ ጠለቅ አድርገን እንየው። በመጀመሪያ ደረጃ አብዛኛዎቹ ትናንሽ ወይንም እንደዚህ ከ14 በላይ ያሉ ወይንም ከ18 በታች ያሉ
ሴቶችን እዛ ሲጨፍሩ ያያሉ፣ ወይ ደግሞ የሆነ ዊርድ ነገር ማድረግ ከፈለጉ ማንኛውንም ነገር ያደርጋሉ። እንደዚህ ደግሞ ተመሳሳይ ጾታዎችም እዛው እንደፈለጉ ማድረግ ይችላሉ። ይህንን ሲያደርጉ ታዲያ ብዙ ብዙ ባለስልጣን ሰዎች እዛ ቦታ ላይ ተገኝተዋል። እንዲሁም አብዛኞቹ እንደዚህ በጣም የማትገምቷቸው ሰዎች ናቸው እዛ የተገኙት። እነ የአሜሪካው ፕሬዚዳንት፣ ዘፋኞች ምናምን እንዳለ እዛ የተገኙ አሉት። ኢቨን የዩኤፍሲ ፋይተር አንዱም ሰውዬ እስካሁን ድረስ ወጥቷል። አስቡት፣ የተባለው በጣም ብዙ ከ3 ሚሊዮን በላይ ፋይል ነው። የእያንዳንዱ ፋይል አንዳንድ ሰውን ይዟል ብንል ራሱ በጣም ብዙ ስማቸውን ገና የማንገምታቸው ሰዎች ከዚህ በኋላ ሊወጡ ይችላሉ። እስካሁን ድረስ በደረሰው መረጃ ግን አብዛኛውን ፋይል ያወጡት ከዛ በኋላ ነበረ የታሰበው። አብዛኛው ፎቶዎች ቢሆንም ግን ከ180 ሺህ በላይ ፎቶዎች አሉ እና ዊርድ የተባሉ አሁን ቲክቶክ ላይ ዩቲዩብ ላይ ምናምን የማይለቀቁ አብዛኛዎቹ እንደዚህ አይነት ፎቶዎች ናቸው። ነገር ግን እንደዚህ ቀለል ያሉ ፎቶዎችን አሁን ድረስ እየተለቀቁ ነው። የአሜሪካው ፕሬዝዳንት ተጠይቆ ነበረ ስለዚህ ጉዳይ ነገሩ ፋይሉ ከወጣ በኋላ ማለት ነው። ነገር ግን እሱ በሽምጠጣው እዛ ቦታም ሄጄ አላውቅም ሰውየውንም አላውቀውም ብሎ ነበረ ለህዝቡ በአንድ ቃለ መጠይቅ ላይ ያቀረበው ነገር ማለት ነው። ስለ ሰውየው እናንሳ። ይሄ ነገር የተፈጸመው ወይንም ደግሞ ሰውየው ላይ የታወቀበት ነገር ቢኖር ከ3 ዓመት በፊት ነበረ። ይሄ ነገር ታውቆበት ሰውየው የተያዘው ማለት ነው። ልክ እንደተያዘ ግን ቀጥታ ቃለ መጠይቅ ተደርጎለት ነበረ። ይህንን ገንዘብ ያገኘው በጣም በመጥፎ ነገር እንደሆነ እናውቃለን፣ አንተ ራስህ ግን በዚህ መልኩ ምን ታስባለህ ተብሎ ይጠየቅ ነበረ። ነገር ግን ያለው አይ እኔ ገንዘቡን ያገኘሁት መጥፎ ነገር ሰርቼ አይደለም ይላል። ነገሩን ለመሸፋፈንና ብዙ ነገር ለማድረግ ይሞክራል። ፋይሎቹ ግን ተገኝተውበት ወደ ህዝቡ ሳይለቀቅ መጀመሪያውኑ ራሱን ሰውየውን እየተሟገቱት ነበረ። ይሄ ነገር ኬዙ እየሄደ ባለበት ሰዓት ላይ ግን ከቁጥጥር ውጪ እንደሆነ ሲያውቅ ይመስለኛል ራሱን አጠፋ ብለው ነበር የተናገሩት። ግን ሰውየው ሞቷል። የዛሬ 3 ዓመት ወይ 2 ዓመት በፊት ነው የሞተው። የሞተው ግን ራሱን ነው ያጠፋው፣ ብዙ ሚስጥሮች ሳይታወቁበት ማለት ነው። ታዲያ የራሱን የሆነ ምንም አይነት ቅጣት ሳይሰጠው ነበረ ህይወቱ ያለፈው። ከዚህም በኋላ ግን ብዙ ምርመራ ከተደረገ በኋላ ነው አሁን ቅርብ ጊዜ በዚሁ ሳምንት ውስጥ ከ3 ሚሊዮን በላይ ፋይል ተገኝቶበታል እና እያንዳንዱ ፋይል ሰዎች ማየት ይችላሉ። የሆነ ዌብሳይት ላይ ተቀምጧል ምናምን ይባላል። እስካሁን ድረስ በደንብ ባይታወቅም ታዲያ ኢትዮጵያ ስሟም ተጠቅሷል የተባለው ደግሞ በትምህርት ሚኒስቴር ሰውዬ ስሙ እዛ ላይ ተገኝቷል ተብሏል። ግን ፋይሉ ሲገኝ ጀስት ወረቀት ብቻ ስለነበረ እዚህ ጋር አረግላችኋለሁኝ ፎቶን ካገኘሁት ማለት ነው። ስሙ ብቻ ስለተጠቀሰ እንጂ እኔ ይሄንን ነገር ያደርጋል ብዬ ራሱ ማስብ ሰው አይደለሁም። ያደርጋልን ብዬ አላስብም። ምክንያቱም ሊሄድም ላሄድም ይችላል። ነገር ግን በዚህ መልኩ ኢትዮጵያ ስሟ ከተጠራ በጣም ከባድ ነገር ነው ማለት ነው። ሌላው እንግዲህ ሰውየው ከሞተ በኋላ ፋይሉ ለምን ወጣ የሚለው ነገር ደግሞ መጀመሪያ ግን ይሄንን ነገር ሳናነሳ በፊት ለምንድን ነው ይሄ ነገር የተፈጠረው ካላችሁ እያንዳንዱ እንደዚህ በጣም ባለስልጣኖች የሚሆኑ ሰዎች ወይንም ደግሞ ሀብታሞች እንደዚህ አይነት ዊርድ ነገር ማድረግ ይፈልጋሉ። ለምን እንደሆነ ልንገራችሁ። መጀመሪያውኑ ገንዘብ እያሯሯጡ በነበረበት ሰዓት ላይ የሚፈልጉትን ያህል ገንዘብ ያገኛሉ። ከዛም በኋላ ግን ባይጥሩም ወይ ደግሞ የሆነ ነገር ማድረግ ሳይጠበቅባቸው ራሱ ገንዘቡ እየተባዛ ይመጣላቸዋል። ያኔ ግን ስራ ፈት ይሆናሉ። የሆነ አዲስ ነገር መሞከር ይፈልጋሉ። የሚፈልጉትን ገንዘብ አላቸው፣ መዝናናት ይፈልጋሉ። የሚዝናኑት በትናንሽ ነገር አይደለም፣ ወይ ደግሞ ሌሎቹ የሚመኙትን ነገር ፈልገው አይደለም። ያንን ነገር በቀላሉ ማግኘት ይችላሉ። የሆነ ዊርድ የማይቻለውን ነገር ማድረግ ይፈልጋሉ። ሰውየው ታዲያ ይሄ ኢስተን የሚባለው ሰውዬ ይህንን ነገር ተረድቶ ነው ለባለስልጣኖች አዲስ የሚዝናኑበትን ነገር መፍጠር የፈለገው። ለዛ ነው ምንም አይነት ሚስጥሩ ሳይታወቅበት ይህንን ነገር ያደረገው። ሰዎች እዛ ሄደው ሳይሞክሩት በፊት መስማማት ይፈልጋሉ። ለምን? እንደዚህ ለየት ያሉ ነገሮችን ማድረግ የሚፈልጉ ሰዎች ወይንም መሞከር የሚፈልጉ ሰዎች በጣም ባለስልጣኖች ናቸው። ለዛም ነበር ይሄንን ነገር የተጠቀሙባቸው። እሱም ደግሞ ዋናው ነገሩ ከባለ ሀብቶች ወይንም ከባለስልጣኖቹ እንደዚህ አይነት ገንዘብን ማግኘት ብቻ አልነበረም። ገና እንደመጡ ወጥመድ ውስጥ ነበር የሚከታቸው። ለምሳሌ አንዱ ከአንድ ሀገር ባለስልጣን ሊሆን ይችላል፣ ወይ ደግሞ የሆነ ነገር ብቻ እሱ ኃላፊ ከሆነ ያን ሰውዬ ይጠራውና የሚፈልገውን ነገር እንዲያደርግ ያዘዋል፣ ወይንም ደግሞ በጣም በደንብ አብሮት ፈታ እንዲል ምናምን ያደርገዋል። ይህንን ነገር ሲያደርግ ግን እሱ በድብቅ ይቀርጸዋል ማለት ነው። ሌላው ግን ራሱም የሚያነሳው ፎቶዎች አሉ። እያንዳንዳቸው ፎቶዎች ግን በጥብቅ ነበር የሚቀመጡት፣ ማንም ሶሻል ሚዲያ ላይ እንዲለቀው ስለማይፈልግ። በጣም ዊርድ ነው፣ ነገሮቹ እንዳለ ይበላሹበታል። ስለዚህ ያንን ነገር እያደረገ ሰዎቹ ከጨረሱና ተዝናንተው ከጨረሱ በኋላ መሄድ እንዳይችሉ ያንን ፎቶ ያሳያቸዋል። ስለዚህ እነሱ ሚስጥራቸው በሱ ሰውዬ ተይዘውባቸዋል ማለት ነው። የሚያዛቸውን ነገሮች እንዳለ ያደርጋሉ።
አድርግ ያላቸውን ነገሮች እንዳለ በዛው ልክ እንደውም አንዳንዶቹን ባለስልጣኖች ራቆታቸውን እንዲቆሙ አድርጎ ፎቶ ያነሳቸው አብዛኞቹ አሉ። ኢስተን የተባለው ሰውዬ ግን መጀመሪያ በጣም ቤስት ፍሬንድ የነበረው ከአሜሪካው ፕሬዚዳንት ከቲጋ ነበረ እና እነዛ ሁለቱ አንድ ላይ ሆነው ብዙ ቦታዎችን ሄደው ተዝናንተዋል። ገና ቦታውን ሳይከፍት ወይንም ደግሞ ያንን ደሴት ሳይገዛ በፊት ማለት ነው። ከዛም በኋላ ነበረ እንግዲህ በጣም ብዙ ጊዜ ስሙ የተነሳውም እዚህ ፋይል ላይ ከ3 ሚሊዮን ፋይሉ ላይ በጣም ብዙ ጊዜ ስሙ የተነሳው ከ2000 ምናምን ጊዜ በላይ ስሙ ተነስቷል። የአሜሪካው ፕሬዚዳንት ማለት ነው። ግን እሱ ክዷል። በአደባባይ ወጥቶ ይሄንን ነገር እዛ ቦታ ሄጄ ሞክሬ አላቅም አድርጌም አላቅም ብሎ ኢቭን የቴስላ ካምፓኒ ዋናውንም ታውቁታላችሁ። እሱ ሰውዬም አለበት፣ በጣም ብዙ ሰዎች አሉበት። ፋይሉን ይመስለኛል በቀላል መንገድ ካገኘው ቴሌግራም ላይ ማስቀምጥላችሁ ይሆናል። እናንተስ ምን ታስባላችሁ? በዚህ እንደዚህ ሀብታሞች የሚያደርጉት ነገር የዚህ ሰውዬ ድንገት ተጋለጠ እንጂ ከዚህ በላይ የሚሰሩ በጣም በድብቅ የሚያደርጉ ብዙ ሰዎች አሉ። ሀብታምና ባለስልጣኖች በዚህ መልኩ ነው ራሳቸውን ሊያዝናኑ የሚችሉት። ሌላው በጣም ቀፋፊና የሚያስጠላ መንገድ ሴቶችን፣ ሕፃን ልጆችን እንደዚሁ አቢዩዝ የሚያደርግ ወይንም ደግሞ ቻይልድ ትራፊክ የሚባል አለ በእንግሊዝኛ። ልጆችን ለሆነ ንግድ መጠቀም፣ በዛ መልኩ ነው የሚጠቀሟቸው። ልክ እንደ ትምህርት ቤት ወስደው እንዲጨፍሩ አድርጓቸው ክብ ሰርተው ምናምን እንደዚህ አይነት ቪዲዮዎች ናቸው ሲለቀቁ የነበሩት። ኢቭን የሆነ የዶሮ ስጋና የዶሮ ብልቷ እንደዚህ አሮስቷ ተቀምጦ መሀል ላይ ደግሞ የሰው ስጋ እንደነበረ ምናምን ፎቶ ወጥቷል። እንደዚህ አይነት ከ180 ሺህ ፎቶ ውስጥ እንደዚህ አይነት ፎቶዎችም አሉ። ሙሉ ፋይሉ እስካሁን ድረስ ለብዙዎቹ እያዩት ይገኛሉ። ለብቻው የሆነ ዌብሳይት ላይ አስቀምጠውት ነው እንደዚህ አይነት ፋይል ሲወጣባቸው የነበረው። እናንተ ይህንም ፋይል የምትፈልጉ ሰዎች ካላችሁ ኢቭን ካገኘሁት ምናልባት ካገኘሁት ሊንኩን ወይ የሆነ ነገር ቴሌግራም ላይ አስቀምጥላችኋለሁ። የመጀመሪያው ኮሜንት ላይ ታገኙታላችሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። እስካሁን ድረስ እየተከታተላችሁኝ ያላችሁ ሰዎች ካላችሁ ቪዲዮውን ላይክ ማድረጋችሁን አትርሱ። የመጀመሪያ ቪዲዮ ስለሆነ ከእናንተ የምታበረታቱኝ ሰዎች በደንብ ከልብ አድርጌ አመሰግናለሁ።